السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ የካሊዳ በዩቲዩብ ቻናል ሰዎች እንግዲህ እዚህ በፊት የሰዋ መጃን ብዙ ጊዜ ተደጋጋሚ ቪዲዮ ሰርቻለሁኝ። ዛሬም ደግሞ እንደተለመደው አዲስ የመጣለ ማለት ነው እና ይህንን የማታውቁና ስለ ሰዋ መጃን በደንብ አድርጌ አብራርቼ ልንገራችሁ። ከዚህ በፊትም ወርታ እየሰራችሁ ቪዲዮ አሉ ገብታችሁ እሱ ማየት ትችላላችሁ ማለት ነው። ነገር ግን ብዙ ጊዜ የሰዋ መጃን 100% እርግጠኛ ሆኜ የምነግራችሁ ማለት ነው። በመጀመሪያ እንደዚህ አይነት ሜሴጅ ሲመጣ ወይም ደግሞ እንደዚህ አይነት ሜሴጅ ሳይመጣላችሁ መጅኖ ወደ ኢትዮጵያ ቀጥታ የምትደውሉበት ሁለት አማራጭ ብቻ ነው። ሶስት አማራጭ ብቻ ናቸው ያሉት ማለት ነው። አንደኛው ቀጥታ ምንም አይነት ሪሳላ ምንም አይነት ሜሴጅ ሳይመጣላችሁ መጅናችሁ የምትደውሉበትኝ በ35 ሪያል እና በ9 ሪያል ብቻና ብቻ ነው። ምንም አይነት ሜሴጅ ሳይመጣ መጅናችሁ መደወል የምትችሉት ማለት ነው። በ35 ሪያል 80 ደቂቃ ለ7 ቀን፣ በ9 ሪያል 20 ደቂቃ ለ24 ሰዓት። ይሄ ሜሴጅ ቢመጣም ባይመጣም መጅኖ ይደውላል። የሁለቱ መጃን ማለት ነው። ከሁለቱ ውጭ ያለው መጃን ግን እንደዚህ አይነት አዳዲስ ሪሳላ ወይም ደግሞ እንደዚህ በ88 ጠይቃችሁ ከመጣላችሁ የ10 ብር 25 ደቂቃ ለ7 ቀን በ6 ብር 14 ደቂቃ ለ24 ሰዓት ከመጣላችሁ ብቻና ብቻ እንጂ የሚመጅ ነው። ከዚያ ውጭ በሜሴጅ ደግሞ ከመጣላችሁ እንደዚህ አሁን እዚህ ጋር በ75 ብር ፍሌክስ ኢትዮጵያ ብሎ በ75 ብር ለሳምንት መጥቷል ማለት ነው። እንደገና ደግሞ እዚህ ጋር ደግሞ ለአንድ ወር በ100 ብር 340 ደቂቃ መጥቷል። በ100 ብር ብቻ ልክ እንደ በፊቱ የ115 ብር ሞልተን 800 ደቂቃ እየሰጠ እንደነበረው አሁን ደግሞ የ115 ብር ስሞሉ 100 ብር ይቀራን። ከዛ 340 ደቂቃ ይሰጣን። ከዛ ኔት ደግሞ 15 ጂቢ ሶሻል ሚዲያ 15 ጂቢ ኢንተርኔት አለው ማለት ነው። እና ከዚህ በተሻለ ደግሞ የሳምንቱ 75 ብሩም ይሄም እንደገና ደግሞ የ85 ብር አለ፣ የ80 ብር አለ፣ የ120 አለ። ይሱ ለሁሉም ሸሪሃ ሲመጣ ብቻ ነው። ለአንዱ ሸሪሃን ለመሰላል ለአንዱ ጓደኛሽ መጥቶ ይሷ መልታ ደውላ ከሆነ ለአንቺ ደግሞ ለአንደኛችሁ ደግሞ ላይሰራ ይችላል ማለት ነው። ለሁሉም ሸሪሃ አይመጣም። እንደዚህ አይነት ቦነስ ነው ይሄ የራሱ የሸሪካው ስለሆነ ማለት ነው። ለአንዱ ሸሪሃ ይልካል፣ ለአንዱ ሸሪሃ አይልክም። እና አንዱ በመጀነበት ቁጥር እኔም ለመጅን ብትሉ ካርዱን ይመጅናል። ነገር ግን ኢትዮጵያ አይደውልም። ላዚም ኢትዮጵያ የሚል እንደዚህ አይነት ጽሁፍ ከሌለው ወይም ኢንተርናሽናል የሚል ከሌለው አያመጣም። ፍሌክስ ስላለ ብቻ አያመጣም። ወይም ደግሞ አንዳንድ ጊዜ ኢንተርናሽናል ብሎ ራሱ አይሰራም። ኢትዮጵያ የሚል ከሌለው ማለት ነው። በዛ ላይ አዲስ ሜሴጅ ሲወርድላችሁ ብቻ ነው የሚመጅነው እንጂ ዝም ብላችሁ የ80 ብር ወይም ደግሞ የ120 ወይም ደግሞ የ75 ብር የተለያየ መጃን አንዳንድ ሰው ደውሎ ኢትዮጵያ ስላወራ ብቻ የኔም ሰዋ ሸሪሃ ይመጅናን ይደውላን ብላችሁ መጅናችሁ ከደወላችሁ አይሰራም። ትክክለኛ መስራት የሚችለው የ35 ብር 80 ደቂቃ ለ7 ቀን የ9 ሪያል 20 ደቂቃ ለ24 ሰዓት። ይሄ ብቻና ብቻ ነው የሚመጅነው ትክክለኛ ሜሴጅ ሳይመጣ የሚሰራው ማለት ነው።